ሰላም ሰላም የዩቲዩብ ቤተሰቦች እንዴት ናችሁ? ዛሬ ደግሞ እንግዲህ እንደምታዩት ወዳጅነት ፓርክ ነው ያለነው እና በጣም አሪፍ ነገሮችን እዚሁ አሳያችኋለሁ። አሪፍ ነገሮችንም እያየን ደግሞ ለአዲስ ወይም ደግሞ ጀማሪ ኮንተንት ክሬተሮች ዩቲዩብ ላይ መስራት ለሚፈልጉ ስፔሻሊ ከኔ ስህተቶች እንዲማሩ የኔ ስህተቶች ነግራችሁና እናንተ ደግሞ ከነዛ ስህተቶች ትማራላችሁ ማለት ነው። ስለዚህ ያሉትን ቦታዎች ምናምን አሳያችኋለሁ። አሪፍ ቦታዎች ምናምን አሳያችኋለሁ። ከዚህ በኋላ ደግሞ አንጠፋ በየቀኑ እንመጣለን ማለት ነው። ምክንያቱም ኑቲ አንድ አዲስ ቻሌንጅ አስጀምሮኛል። አዲሱ ቻሌንጅ ምንድነው? ከ95,000 ሰብስክራይበር ወደ 130,000 ሰብስክራይበር በዚህ 30 ቀናቶች ብቻ ለመግባት መጣር ነው እንግዲህ። ስለዚህ ከዛሬ ጀምሮ በየቀኑ አዳዲስ ቪዲዮዎችን እንለቃለን ማለት ነው። ይመቻችሁ። ቻሌንጅ ምንድነው ሀሳቡ? በዚህ 30 ቀናቶች ውስጥ ከ95,000 ሰብስክራይበር ወደ 130,000 ሰብስክራይበር መግባት ነው። የተለያዩ ወጣት ልጆች ኮንተንት መጀመር የሚፈልጉ ስፔሻሊ ዩቲዩብ ላይ ከኔ ጋር እኩል አብረን መጀመር እንችላለን። ዴይ 1 ዴይ 2 ዴይ 3 እያለን። ስለዚህ አሁን ኑቲ ቻሌንጅ ዴይ 1 በይፋ ጀምረናል እና ጋይስ ስለዚህ ከዛሬ ጀምሮ ዴይ 1 ቭሎጋችን ይጀመራል ማለት ነው። የተለያዩ ቪዲዮዎችን እንሰራለን። ለዛሬ ግን ሀሳቤ እዚህ ወዳጅነት ፓርክ ውስጥ የተለያዩ ቦታዎችን እያየን አሪፍ ቦታዎችን እዚህ መታችሁ ማታውቁ ብትመጡ መክራችኋለሁ። ምክንያቱም በጣም አሪፍ ቦታ ነው። ይሄ ደግሞ ፕሮሞሽናል ቪዲዮ አይደለም፣ ያው የሀገራችንን ቦታዎች ከማስተዋወቅ አንጻር ነው። እዚህ በጣም አሪፍ እይታ ያላቸው ቦታውን በጣም ነው የሚያምረው። ብታዩት ማርያምን ነው የምላችሁ፣ በጣም ነው የሚያምረው እና እስኪ አንዳንድ ቦታዎችን ደግሞ አሁን አብረን እናያቸዋለን። በዛ መሀል ደግሞ አንዳንድ የምንሰጣችሁ የኔ ስህተቶች ብዬ የማስባቸው ዩቲዩብ ላይ ስሰራ የሳሳትኳቸው ስህተቶች፣ ግን አዲስ ኮንተንት ክሬተር ከሆናችሁ ስፔሻሊ እንዳትሳሳቱ መመክራችሁ አንዳንድ ነገሮች ይኖራሉ። የመጀመሪያው ነገር ቪዲዮአችሁን ፖስት ስታደርጉ ከቪዲዮ ኳሊቲ ወይም ደግሞ ይሄ ምንድነው የሚባለው ቫይራል ይወጣል ላይወጣም ከሚለው ጭንቀት መጀመሪያ መቅደም ያለበት ነገር ምንድነው? ቪዲዮ ኮንሲስተንትሊ ፖስት ማድረግ መቻል አለባችሁ። ቪዲዮ ሁልጊዜ መልቀቅ ቫይራል ይወጣል ላይወጣም ብሎ አንድ ቪዲዮ ላይ ተጨንቆ ብዙ ቀን ቆይቶ ከመልቀቅ የተሻለ ነው። ምክንያቱም ዩቲዩብ የእሱ አልጎሪዝም ምንድነው ብዙ ጊዜ ፑሽ የሚያደርግላችሁ አብዛኛውን ጊዜ ቶሎ ቪዲዮዎችን ስትለቁ። ከቻላችሁ በሳምንት 2-3 ብትለቁ በጣም ጠቃሚ ነው ለቻናላችሁ ማለት ነው። ኳሊቲ አይጠቅምም እያልኳቸው አይደለም፣ ነገር ግን ከኳሊቲው በተጨማሪ ደግሞ ኮንሲስተንሲ በጣም ያስፈልጋችኋል። ማለትም ቶሎ ቪዲዮ መልቀቅ አለባችሁ፣ ቶሎ እንትን ማለት አለባችሁ። ስለዚህ እኔ የተሳሳትኩት አንደኛው ስህተት ይሄ ነበረ። እኔ ይሄኛው ቪዲዮ ጥሩ ነው፣ ይሄኛው ቪዲዮ ጥሩ አይደለም፣ ይሄኛው ቪዲዮ ፖስት ሲደረግ እንትን ላይል ይችላል፣ ላይወጣ ይችላል፣ ዋት አባውት ማይ ኮንተንት ምናምን እያልኩኝ በጣም የምጨናነቅበት የነበረው ነገር ነው። ይሄንን ነገር ትቼ ካሁን ጀምሮ ይሄን ነገር አስተካክላለሁ ማለት ነው። ስለዚህ እናንተም ደግሞ ከኔ ስህተት እንድትማሩ የምፈልገው የመጀመሪያው ነገር ይሄንን ነው ማለት ነው። አሁን ደግሞ ሌሎችን ምክሮች እነግራችኋለሁ። ሌሎችን ምክሮች እምነግራችሁ ግን እየሄድን የተለያዩ ቦታዎችን እያሳዩዋችሁ ቆመን ከሆነ ይደብራል። ስለዚህ የተለያዩ ቦታዎችን እያየን ምናምን አበቦችን እያየን ምናምን እዛ ጋር ደግሞ በጣም የሚያማምሩ ቦታዎች አሉ። ሌላም ማሳያችሁ ነገሮች ይኖራሉ። በመሀል ግን የተለያዩ ምክሮችን ወይም ደግሞ የኔ ስህተቶች ምክር ሳይሆን ምክር ላይክ እናንተ የምታውቋቸው ብዙ ነገሮች አሉ። ስለዚህ ምክር ሳይሆን እኔ የተሳሳትኳቸው ውጤት እንዳላመጣ ያደረጉኝ እናንተም ደግሞ እንደዛ እንዳትሆኑ የሚያደርግ የተለያዩ ነገሮችን ነው የምናወራው ማለት ነው። ስለዚህ ኑ አብራችሁኝ ሂዱ። አትፍጠኝ። በስመ አብ ፎቶ ባነሳው ይሄንን ደስ እንዴት እንደሚያምር ብታዩት በጣም ነው የሚያምረው። እዩት እስኪ በእናታችሁ እዩት። እዛች ጋር ወፎች ምናምን ነገር አሉ። አይ ቲንክ ቫልቸር የሚባሉት እንስሶች መሰለኝ። ካሜራማን በኋላ ቆይ ይነግረናል። እና በጣም ነው የሚያምረው ምናምን ነገር ብታዩት። እዚች ጋር ደግሞ የምትመለከቱት ነው። እዚች ጋር እንደምታዩት ነው። እዚች ጋር በጣም ነው የሚያምረው። ማታ ደግሞ ይበራል እና ይበራል። ኦኬ ዋው ጋይስ በጣም የሚያምር ቦታ ነው። በእናታችሁ በጣም ነው የሚያምረው። እንደዚህ በደንብ አድርጌ ያላየሁትም ነበር እና ላይክ እዚህ ጋር እንደምታዩት እነዚህ መብራቶች አሉት፣ እዛ ጋር መብራቶች አሉት ምናምን ነገር በጣም ነው የሚያምረው እና ይሄ የሚያምር ቦታ እዛች ጋር ደግሞ የምታዩት ባንዲራ አለን። የዜግነት ክብር ጧጧት እንላለን። ካሜራማኑ የዜግነት ክብር እያልን ነው
ሁለተኛው ምክራችንን ደግሞ አሁን እንጀምራለን ማለት ነው። በጣም የሚያምር ቦታ ነው። እዚህ የሚያምር ቦታ ላይ ደግሞ እኔ ሌላ ሁለተኛ ስህተቴን እነግራችኋለሁ። ሁለተኛው ስህተቴ ኤዲቲንግ አልተማርኩም። በቃ ኤዲቲንግ አለመማሪ ደግሞ ላይክ ቪዲዮዎችን ስሰራ ቪዲዮዎችን እንደምፈልጋቸው ኤዲት ለማድረግ እንዲመጡልኝ አድርጌ ለመስራት በቃ የሆነ እንዴት ልበላችሁ ውስጣችሁ ያለውን ነገር በቪዲዮአችሁ መግለጽ የምትፈልጉትን ነገር እንዳትገልጹ ያደርጋችኋል ኤዲቲንግ አለመማራችሁ። እና ኤዲተርም የሚሰራላችሁ ቢሆን ራሱ ኤዲተሩ እናንተ እንደምትፈልጉት አድርጎ ላይሰራላችሁ ይችላል። ስለዚህ ሁለተኛው መሳሳት የሌለባችሁ ነገር ኤዲቲንግ ተማሩ። ምንም ቢሆን ኤዲቲንግ መማራችሁ አይጎዳችሁም። ኢቨን ቪዲዮአችሁ ቢበላሽባችሁ ራሱ እናንተ ታስተካክሉታላችሁ። እና ስለዚህ በዚህኛው እኔም ደግሞ የማደርገው የማስተካክለው ነገር ምንድነው? ሁለተኛው ነገር ቪዲዮ ኤዲቲንግ መማር። ስለዚህ ምናልባት ዲስ ዊክ ጀምራለሁ ቪዲዮ ኤዲቲንግ እማራለሁ ማለት ነው። እናንተም ደግሞ ሁለተኛ ማስተካከል የሚኖርባችሁ ወይም ደግሞ ከኔ መማር የምትችሉት ነገር ቪዲዮ ኤዲቲንግ መማር። ዙሙ አሪፍ አይደል? ከዛ ጋር ይሻላል። ነይ አሁን ከረት የምዞርበትን ፓርት ዙም አድርግ። እሺ አሁን ደግሞ ላሳያችሁ እስኪ እንደዚህ ነው እንዴት እንደሚያማምሩ ያቸው። እሺ ብንላችሁ ይሄዳል። ምንም የሚሄድ ሀሳብ ይላችሁ። ኦኬ ዞ ይሄ የሚመስል በጣም የሚያምር ቪው ታያላችሁ ማለት ነው። እዚህ ቦታ ላይ ከመጣችሁ ግን በጣም የሚያምር ቪው አለው ማለት ነው። እና አሁን ደግሞ ሌላ የሚያምር ቦታ አሳያችኋለሁ። እዛ የሚያምር ቦታ ጋር ሄደን ደግሞ ሶስተኛውን የኔን ስህተት እነግራችኋለሁ። ሌትስ ጎ። አክሽን። እሺ ጋይስ አሁን ደግሞ ሌላ ሶስተኛውን የኔን ስህተቶች ልንገራችሁ። ቪዲዮዎችን ለመስራት በጣም በቃ ይሄኛው ቪዲዮ ምን መሆን አለበት ምን መስራት አለብኝ ምናምን ብዬ በጣም ተጨናንቄ ምናምን ነገር ሰራና ከዛ በኋላ ግን ልክ ተምብኔል ስሰራ ትንሽ ደቂቃ ነው የሚፈጅብኝ። ላይክ 2 ደቂቃ 3 ደቂቃ 10 ደቂቃ ምናምን ታይትሉን ላልጨነቅበት ይችላል። ነገር ግን ይሄ በጣም ኮንተንታችሁን የሚጎዳና በጣም መጥፎ ነገር ነው። ስለዚህ ቪዲዮአችሁን ስትሰሩ ምንም ቢሆን ምን ማድረግ አለባችሁ? ተምብኔልና ታይትላችሁ ላይ በጣም መጨነቅ መቻል አለበት። ለምንድን ነው እንደዚህ በጣም እንትን እያደረኩኝ ያለው? ምክንያቱም ይሄ ማለት ምን ማለት መሰላችሁ? በጣም የሚገርም ስጦታ እንትን ብላችሁ ለሰው ልሰጡ አምጥታችሁ ከዛ በኋላ ግን ይሄን ስጦታ ምን ማድረግ ይሆናል? በማይረባ ጨርቅ ጠቅልሎ መስጠት። ይሄ ጭቃ በነካው ጨርቅ ጠቅልሎ እንደመስጠት በሉት። ምክንያቱም ቪዲዮአችሁ በጣም ኳሊቲ ነው፣ ግን ተምብኔላችሁ አሪፍ ካልሆነ ሰው ክሊክ አያደርግላችሁም፣ ተገብቶ አይታይላችሁም ምናምን ነገር እና አንደኛ የተሳሳትኩት ነገር ተምብኔል ላይ አልተጨነኩም ነበረ፣ ታይትል ላይ አልተጨነኩም ነበረ። እነዚህ ነገሮች ደግሞ ቪዲዮ በጣም ደካማ እንዲሆኑ አድርገውታል። ስለዚህ ይሄንን ደካማ እንዲሆኑ ያደረጉትን ነገሮች ደግሞ በጣም መቀነስ መቻል ስላለብኝ ሌላኛው ማስተካከል አለባችሁ ብዬ የማስበው ወይም ደግሞ እናንተ በጣም መጨነቅ አለባችሁ ብዬ የማስበው ከቪዲዮ እኩል ለተምብኔሉ በደንብ ተጨነቁ። ኤዲቲንግ ተማሩ ያልኳችሁ አንደኛው ምክንያት ምንድነው? ተምብኔላችሁን እንደምትፈልጉት አድርጋችሁ ትሰሩታላችሁ። ከዛ ተምብኔላችሁን እያስተካከላችሁ ትመጣላችሁ ማለት ነው። ስለዚህ በደንብ ተጨንቃችሁ ይሄኛውን ነገር ብትሰሩት ይጠቅማችኋል ማለት ነው። ይሄኛውን ከጠቀማችሁ ሰሩት። እሺ ጋይስ፣ ስለዚህ ይሄ ቦታ እንዴት አባቱ እንደሚያምር ገነት ነው የሚመስለው በቃ። እና እዚህ የሚያምር ቦታ ላይ አራተኛ ነገር እነግራችኋለሁ። አራተኛው ነገር ምንድነው? ዩቲዩብ ለመጀመር ላይክ ያላችሁ ማቴሪያል መጠቀም ትችላላችሁ። እኔ ያለኝ ማቴሪያል ስላልተጠቀምኩኝና ላይ ባለኝ ማቴሪያል ስላልተነሳሁኝ አካውንቴ ኦልሞስት ለተወሰኑ ጊዜያቶች እንትን ብሎ ነበረ። ላይክ ብዙ ቪው አላገኘም ነበረ። በመሀል ብዙ ጋፕ ተፈጥሮ ነበር። የተወሰኑ ማቴሪያሎችን እስከገዛ እስካገኝ እያልኩኝ ማለት ነው። ነገር ግን እንደዛ እያላችሁ ላይክ እንትን ማለት የለባችሁ፣ ማሰብ የለባችሁ። ባላችሁ ነገር መጀመር ትችላላችሁ። ያለንን ነገር መጠቀም ነው። አሁን የምቀርጽበት ስልክ የጓደኛዬ ስልክ ነው። እዩት፣ ስልኬን እንደ ማይክ አድርጌ እየተጠቀምኩበት ነው። ማይክ የለኝም፣ ግን ባለን ነገር መጀመር እንችላለን የሚለውን ነገር ለማሳየት ነው። የተሳሳትኩት ነገር እሱን ነበር። አሁን ደግሞ ይሄኛው ስህተት አትሊስት አስተካክያለሁ ማለት ነው። ስለዚህ ይሄንን ነገር አስተካክለን
ብንሄድ ይሄን ነገር አስተካክላችሁ ብትሄዱ በጣም ይጠቅማችኋል። አካውንታችሁን ቶሎ የማሳደግ እድል ይኖራችኋል። አለበለዚያ ግን ሁልጊዜ ፕሮካስቲኔት እያደረጋችሁ ሁልጊዜ እያሰባችሁ ብቻ ነው የምትሄዱ። ፕሮካስቲኔት ማለት ላይክ በቃ ነገ ሰራዋለሁ፣ ነገ እንደዚህ ሳገኝ፣ እንትን ካሜራ ሳገኝ፣ ማይክ ሳገኝ ምናምን እያላችሁ ነው የምትሰሩት። ሶ ዶንት ዱ ዳት። ስለዚህ ይሄን ይመስላል። ይሄን የሚያምር ቦታ በዛው ጋብዛችኋለሁ። ይመቻችሁ። በጣም የሚያምር ቦታ አለ። በዛው ሔዋንንም እየፈለግናት እንሄዳለን። አክሽን እንግዲህ ጋይስ እዚህ ጋር በጣም የሚያምር ቪው አለ። ከዛ ደግሞ ዩት ሩጫ ዋክ ማድረግ የሚፈልጉ ሰዎች ካላችሁ ጀልባም እዛ ጋር አለ። ጀልባ መንዳት የሚፈልጉ ሰዎች ካላችሁ እዚህ ቦታ ላይ ብትመጡ በጣም አሪፍ ቦታ ነው። ሌላም በጣም ተረጋግታችሁ ማሰብ የምትፈልጉ ከሆናችሁ በጸጥታ ለራሳችሁ ለማዳመጥ አይ ትንሽ እዛ አካባቢ ግርግር አለው፣ ግን ወደ ላይ አካባቢ በጣም ጸጥ ያለ ነው። ለብቻ ጸጥ ያሉ ቦታዎች አሉ፣ እነሱን ማሳያችኋለሁ በዛው እና በጣም ብዙ ሰው ክራውድድ በማይሆንበት ሰዓት ላይ ብትመጡ እነዚህ ቦታዎች በጣም አሪፍ ቦታዎች ናቸው። አሁን ደግሞ ወደ ቀጣዩ 5ኛው የኔ ስህተቶች ወይም ደግሞ ምክር እንመጣለን ማለት ነው። እንሂድ። እሺ ጋይስ ይሄን ቦታ ይብስ በእናታችሁ እንዴት አባቱ እንደሚያምር ማለት ነው። በጣም ማርያምን በጣም የሚያምር ቦታ ነው። እዛችሁ ጋር ፋውንቴን አለ። ከዛ ደግሞ ቅድም እንዳልኳችሁ በጀልባ መጠቀም የምትፈልጉ ሰዎች ካላችሁ በጀልባም የጀልባ አገልግሎትም ይሰጣሉ። እዛ እየመጣችሁ እያያችሁ ከዛ ደግሞ አሁን ላይ 5ኛውን ነገር ነግራችኋለሁ ማለት ነው። 5ኛው ነገር ምንድነው? ቶሎ ቪዲዮዎቻችን በጣም ቫይራል እንዲወጡ ላይክ ዩቲዩብ ቪው እንድናገኝ የሆነ አካውንታችን ሞኔታይዝድ እንዲሆን 1000 ሰብስክራይበር 4000 ዋች አወር ምናምን ቶሎ እንዲሞላ ለጀማሪ እንደዛ ነው የምናስበው። ከዛ ደግሞ አክቹሊ እኔ እድለኛ ስለነበርኩኝ እንደዛ ሆናል፣ ግን ሞስትሊ እንደዛ ይሆናል ማለት አይደለም። እኔ ደግሞ ላይክ ለምሳሌ በጣም ብዙ ታይቶ ልክ ትንሽ ቪው ሲሆን ምናምን ሞቲቬትድ አልሆንም ማለት ይደብረኛል። በቃ ቪዲዮ አይታይም ማለት ነው፣ እንትን አይሆንም ማለት ነው። በቃ ባልሰራስ ቶሎ ባቋርጥ ይሻለኛል፣ ይሄን ነገር ባቆሙ ይሻለኛል ምናምን እላለሁ። ሶ እንደዛ አትበሉ። ሞር ይሄኛው ስህተት ነው። በጣም ብዙ ሰዎችን እየመከሩኝ እንዳስተካክለው አሁን ከዚህ በኋላ ማስተካከለው ነገር እንዳስተካክለው የነገሩኝ ነገር ምንድነው? ቶሎ ዲሞቲቬትድ አትሁን። ቶሎ ላይክ አይደብር። እነዚህ ነገሮች ስታያቸው እንደዚህ ሲሆን አይክፋ። እነዚህ ነገሮች ሁላችንን ማጋጥሞናል። ትልልቅ ዩቲዩበሮች ላይ ለምሳሌ ኑቲን ታውቁታላችሁ። ኑቲ እንደዚህ ብሎ ነው የመከረኝ። ሌሎችም ሰዎች እንደዚህ እያሉ ነበር የመከሩኝ እና እኔም ደግሞ ለእናንተ የምላችሁ ነገር ምንድነው? ከኔ ስህተት እንድትማሩ የምፈልገው ነገር ምንድነው? ዩቲዩባችሁ ቶሎ አልታየ ሲላችሁ በቃ አይደብራችሁ። ላይክ ኮንሲስተንትሊ አሪፍ ቪዲዮ መልቀቅ ነው እንጂ ቶሎ ቪዲዮ መልቀቅ ነው እንጂ ኳሊቲው ላይ መጨነቅ፣ ተምብኔላችሁ ላይ መጨነቅ፣ ታይትላችሁ ላይ መጨነቅ፣ የምታስተላልፉት ነገር ላይ መጨነቅ ነው እንጂ ላይክ እንትኑ ላይ መጨነቅ፣ ይሄ ቪው ላይ መጨነቅ ማተር ያደርግ። ምክንያቱም እሱን የምታዩት ከሆነ ቪው ቀነሰ አልቀነሰ፣ ሰብስክራይበር ቀነሰ አልቀነሰ ከሆነ ያስጨነቃችሁ ያለው ላይክ ዲሞቲቬት ትሆናላችሁ፣ ቶሎ ተስፋ ትቆርጣላችሁ። ከዛ በኋላ ላስጀምሩ ትችላላችሁ። ስለዚህ ይሄንን ቻሌንጅ አብረን ነው እየተቀላቀለን ያለ ነው። ሶ ይሄንን ቻሌንጅ አብራችሁ መስራት የምትፈልጉ ከሆነ ላይክ ቶሎ እሺ፣ ይሄንን ቻሌንጅ አብራችሁ መስራት የምትፈልጉ ከሆነ እነዚህን የነገርኳችሁን 5ቱን ነገሮች አንድ ላይ አፕላይ ማድረግ መጠቀም ትችላላችሁ። እነዚህን ነገሮች ከተጠቀማችሁ በኋላ እስኪ ከ30 ቀን በኋላ የሚኖረውን ልዩነት አብረን የምናየው ይሆናል። ሶ እስካሁን ድረስ ለነበረን ነገር በጣም ደስ ብሎኛል። ሌላም ሀሳብ አስተያየት ያላችሁ ሰዎች ካላችሁ ኮሜንት ላይ አስቀምጡልኝ። ቻሌንጁን መሳተፍ የምትፈልጉ ሰዎች ካላችሁ ኮሜንት ላይ አስቀምጡልኝ። ከዛ በኋላ ደግሞ እነዚህን ነገሮች ከሰራን በኋላ ልክ አሪፍ ቪዲዮዎቻችሁ አሪፍ እነዚህ ነገሮች ካደረጋችሁ በኋላ ቪዲዮቻችን ከተቀየሩ በኋላ እነዚህ ነገሮች ከጀመርን በኋላ ቪዲዮቻችሁ አሪፍ ከሆነ በኋላ ደግሞ ከኔ ጋርም አብረን ኮላቦሬት እያደረግን ቪዲዮዎችን እንሰራለን ማለት ነው። እስካሁን ድረስ ስለነበረን ነገር እናመሰግናለን። ከዚህ በኋላ እንግዲህ አካባቢውን እንድታዩትና እጋብዛችኋለሁ። እየመጣችሁ ደግሞ እንድታዩት ወደዚህ ለፓርክ ይመዛችሁ። ከዛ ደቂቃውን ቼክ አድርግልኝ በእናትህ። ከኤዲቲንግ በኋላ ደግሞ ያንሳል። ስለዚህ ቢያንስ አሁን 18 ምናምን ደቂቃ ያስፈልጋል።
18 አይሞላ 10ም ከሞላ አሪፍ ከኤዲቲንግ ነው። እሺ ነይ አባት